አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ኢትዮጵያኖች መሮቼ ፍቅሮቼ ሰላም ሰላም ብዬ ክርስቲያን ወገኖቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ሀገሬ ልጆች ኢትዮጵያኖች ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? አላችሁ እንደኔ ደህና ነኝ። ባላችሁበት ሁላችሁንም ፈጣሪ ይጠብቃችሁ። እኔ ውዶች ፕሊዝ ላይክ ሼር እያደረጋችሁ ሰፖርት አድርጉኝ፣ አበረታቱኝ ውዶች፣ አበረታቱኝ። ስራ አድርጌ ሀገሬ እንደሚገባ አበረታቱኝ እላቸዋለሁ ውዶቼ። እና ምንም አልነቃነቅ ብለዋል ዱቤ ማለት ነው። ምንም ይሄማ የተሰከፈቱትማ ምንም ያኛው እንኳን እስካሁን ይኸው እንዳለ ነው አለው፣ ግን ምንም እንትን አላለልኝም እላቸዋለሁ ውዶቼ። አበረታቱኝ፣ ላይክ ሼር እያደረጋችሁ አበረታቱኝ እላቸዋለሁ ውዶቼ። ሰው ድምጽ የገጠቢ እና ማሮቼ ላይክ ሼር እያደረጋችሁ ገባ ገባ በሉና ላይክ ሼር አርጉኝ፣ ሰፖርት አርጉኝ ፕሊዝ ፕሊዝ ፕሊዝ። ሰፖርት አቡበክር ቻናል ሰፖርት አርጉኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ዱባይ እንደዚህ ነው ታውቃላችሁ። እና ምን ልላችሁ ነበር? ወላሂ አበረታቱኝ አበረታቱኝ ነው የምላችሁ። ሌላ ነገር ምን ማለት ነው? አበረታቱኝ ባላችሁበት ሁላ ፈጣሪ ይጠብቃችሁ፣ ከመጥፎ ከክፉ ነገር ሁላ ይጠብቃችሁ። በስራ ያላችሁ ስራችሁን አላህ ያስተካክላችሁ፣ ያማረ አላህ ያርግላችሁ። እስከ መጨረሻ በቃኝ ብላችሁ የሚሰሩ እስከ አላህ ያርግላችሁ። በርቱ፣ ጠንክሩ። ባላችሁ በሰላማችሁን አላህ ብዝት አርግላችሁ። ለእኛም ዱአ አርጉልን። እናንተም ፈጣሪ ባላችሁበት ሁላ ይጠብቃችሁ እና 2026ን ያማረ ለእኛም ይበጅ ዘመን አልፎልን ሀገራችን ኢትዮጵያ ገብተን ፋፋሽ የምንልበት ዘመን አላህ ያርግልን። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ኢትዮጵያኖች እናንተ እንጂ ከጎናችን ከፈጣሪ በታች ማን አለን? አበረታቱን እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።